ታገቢኛለሽ? አላገባም። አንተ ቀያሪ ጫማ የሌለሽ ትዳር ምናምን ትላለህ? የምርሽ ነው? አታገቢ? ኧረ ደገመው። አንተ ቦክሰርን አጥበህ እስኪደርቅልህ ድረስ የገላ ማድረቂያ ፎጣ ወገብ ላይ አስረህ እንዲህ እያልክ የምትጠብቅ ልጅ ትዳር ያምርሃል? ለምን አያምረኝም? ሰው አይደል? ሰው ብትሆንማ የውበትሽን እሳት አያጠፋውም። እሳት አደጋ ምንድነው ማማር? በዚህ በበጋ የተባለላት ልጅ ለትዳር ባልተመኘ ነበር። ስታገኝ የምትበላ ልጅ ትዳር ምናምን ትላለህ እንዴ? ዝም አትለው። ምንድነው ችግሩ? ፍቅሬን በአደባባይ ገልጬ መንበርከኬ ነው ነውሩ? ጭራሽ መንበርከክን እንደ ነውር ነው የምታየው። ቅንድብ ላላት ሞናሊዛ ምን አለበት ብትንበረከክ? እቺ ልጅ እኮ በጠቢቡ ሰለሞን ጊዜ ብትኖር ማለት ነው። ጠቢቡ ሰለሞን 600 ሚስቶቹን በፍትሐ ብሔር ንብረቱን ተካፍሎ ፈቶ እሷን ያገባት ነበር። አንተ ምን ልታበላት ነው? አሳሯን። የሰው ልጅ በፍቅር እንጂ በምግብ አይኖር። አንተ የደከምክ እንኳን ሜዞ እየቀረብሽ እኔ እናት ነው ያለውልሽ። እሺ ነበር። ይኸውልሽ እነዚህ እጆች እኮ ማለት ነው ዲጥ ለማውካት ሳይሆን እንደዚህ አይነት ችግረኛ ለመርዳት ነው የተፈጠሩት። እነዚህ አይኖች እኮ ለማልቀስ ሳይሆን አልጋ ላይ ሆኖ ለመጥቀስ እኮ ነው የተፈጠሩት። ወይኔ ሰዓት አስረፈድሽብኝ። ሊዳ 45000 ልታስመልጪኝ ነው እንዴ? 45000? አዎ 45000። የአንጎ ሹፌር በመሆን ብቻ እኮ በሳምንት 45000 ብር ማግኘት ትችላለህ አንተ ራሱ። እንዴት? ይኸውልህ መጀመሪያ ወይ ከፕሌይ ስቶር ወይ ከአፕ ስቶር የአንጎ ፕሮ የሚለውን አፕሊኬሽን በማውረድ ቢሮ መሄድ ሳይጠበቅብህ በስልክ እዛው በ5 ደቂቃ ውስጥ ተመዝግበህ ስራ መጀመር ነው። ከዛ በሳምንት ቦነስን ጨምሮ እስከ 45000 ብር ማግኘት ትችላለህ። ጥሪ ማይቋረጥብህም እያልኩ ነው። በቃ እኔ ልሂድ እሺ። እናንተ ተጫወቱ። ይገርማል። 1977 ድርቁ ላይ እኔ ነፍጤንና ጥብሬን በልቼ ነው የተረፍኩት። ወንድሞቼን እህቶቼን አጥቻለሁ። ግን ከዛ አረንቋ ለመውጣት ያልሰራው ስራ የለም። አምባሻው ሁሉ ጋገር ነበር። እንደውም የሆነ ቀን እየጋገርኩኝ አንዱ መጣና ሊገዛኝ ተጣለን። ኃይለኛ ከዛ አገላገሉና መጋገር ቀጠሉኝ። ከዛ ድንገት የሆነ ስድብ ሲሳደብ አልሰማው። ትኩሱን አምባሻ ነው አንሲ ሶረውረበት እሱ ሽል ሲል ኋላ ተሰልፎ የነበረውን ሰው ይወስዱ አምባሻው ጧ ከዛ ሽል ሽልጡ ተባለ ማለት ነው። የሚገርም ነው። አምባሻን ሽልጡ ያሉት እርሶ ነው ማለት ነው? እየነገርኩ እኔ ወዛደርም ነበርኩ። ይጫኝና ወራጅ ማለት ነው። ሰፈር ውስጥ ቪድሜት ነበር ቢሉ እኔ ቪዲዮ ራሱ ተሸክሜ ነበር ማወርደው። ከዚህ በፊት የተሸከምኩላችሁ ሰዎች ራሱ ማለት ነው አንተ ወዛደር ሳትሆን ወታደር ነህ እያሉ 5 ስታር ነበር የሚገጩኝ። የሀገር ሸክም የሚባሉትን ሰዎች ራሱ እየተባሉ የሚሰደቡትን ሰዎች እየተሸከምኩኝ ሀገሬን ሁሉ አሳርፍ ነበር። እኔ አህያ ለመባል እኮ ማለት ነው ትልቅ ጆሮና ትልቅ እንትን ነበር የሚቀረኝ። ተሸክሜ አይደለም ተናግሬ ነበር ማወርደው ነው ውረድ ብዬ ማለት ነው። እና አሁን ይሄ ዕቃ ማለት ነው 22 ብር ይበቃሃል ብተሸከም። የታለ የሚታረደው? ምንድነው የታረደው? የታለ አንተ ናራጁ እኔው ነኝ እና መራ ነገው የታለ? ይኸው ዶሮ ናት ናረዳት። በቃ ዶሮ ዶሮ ምን ነው ማረዳችንም እንዴ? ያቅበታለሁ ግን ብትሞት ስናርዳት ምናምን እንድሞት አይደል እንዴ የምታርዳት? አውቂሽ ነው። እሺ የታለ? ይኸው በቃ ሳፋ ይምጣልና አረዳት። በቃ ሳፋ ልብስ ማጥባለው። የምን ልብስ ነው እባክህ? እንዳትፈራፈርብህ ነው። ትፈራፈር? ፍላጎቱ የላትም። የምን ፍላጎት? ስለምን ፍላጎት ነው የምታወራው? ምን ነው ማረዳችንም እንዴ አንተ? እችላለሁ። ኧረ አውቂሽ ነው። ቅራዲው ነኝ። ልዋጭ ምናምን ነው የሚሰራው። አውቂ ነው። በውስጥ ለውስጥ ነው የሚሰራው። ምንድነው? ምንም ሳችለው እንዴ ይችላል ብለህ? እችላለሁ። ከታረደች በኋላ መብላት ምናምን ያቀበታለሁ። ውስጤ ፈርቶብኛል። በቃ አጎቴ አንተ ደግሞ ምንድነው የምሰማው? ነገሩ አይደለ? ደግሞ ከማን ነው ብር የተበደርከው? አዎ ለትምህርት ቤት ክፍያ ያደረሰብኝ ከሰው ተበድሬ እወጣለሁኝ። እንኳን ለምንድን እኔ አጎትህ እያለሁ ሄደህ ከባዳ ነው እንደምትቀበለው? እኔ አጎትህን እኔ መተህ ብትጠይቀኝ እኔ እምቢ እልሃለሁ? አጎቴ አንተ አይኖርህም ብዬሽ እኮ አስቤ። ለምንድን መተህ ስትጠይቀኝ ነገ ጧት ተምረህ ይጠይቀኛል ብር ብለህ ነው? እኔ እንደዚህ አይነት ባህሪ የለብኝም። ንጹህ ሰው ነኝ። ኧረ አጎቴ ስንት ብር ነው የተበደርከው ከሰውየው? 2000 ብር ብቻ ነው። 2000 ብር ካላመጣ ብሎ ነው የደበደበ? አዎ መተህ እኔ አጎትህ እያለሁ 10,000 ብር ብትለኝ እኔ የወንድሜ ልጅ ነህ እሰጥሃለሁ። አጎቴ እኔማ ፈርቼ እኮ ነው። ምንድነው የምፈራት? አፈሪያት የመሰልክ አንተ አፈሪያት። ይሄ ነው እንደዚህ እያደረጋችሁ ቤተሰቡን የምታራርቁት። እኔ መተህ እኔ የምትጠይቀኝ ሞልቷል። ያከራየሁት ቤት በዛ ሞልቷል። ለቃቅሜ እሰጥሃለሁ ብሩ። ለ2000 ብር ብሎ ከሚደበድበህ እኔ 10,000 ብር መተህ እኔ የምትጠይቀኝ እንደው በጣም አዘንኩብህ አጎቴ። አቤት። የሆነ ወርም እኮ ደርሷል። አሰጠኝም እንዴ? ምን ነው የደረሰው? ክፍያው ነው የትምህርት ቤት። የትምህርት ቤት ክፍያ? እኔ እኮ አጎትህ እኮ ነኝ። አባትህ መሰልኩ። እኔም እኮ ትምህርቴን እኮ ያቋረጥኩት በገንዘብ እጥረት ምክንያት እኮ። አሁን ሰጣለሁ። ኧረ አያምርብህም። ሄደህ እኔ ለወሬው ብዬ ነው አይደል? ደግሞ አባቱ መሰልኩ። ቦይ ፍሬንድ አለሽ እንዴ? የለሽም? ከሌለሽ በቃ ሳይሽ ተመችተሽኛል። ጸባይሽ አሪፍ ከሆነ እንትን እንላለን። እኔ ቦይ ፍሬንድ ነው ልሻል። እንደዚህ ያለን እኔ በጅንጀና ምናምን ማባክነው ጊዜ የለኝም። ከተመቸሽኝ ተመችተሽኛል፣ ፍቅረኛ ይቶኛል። 09
ጻፊና በቃ መመቻቸት ምንድን ያስፈልጋል? ኮተታ ኮተት ይሄ እሳት አደጋ ምናምን ይሁንና ደግሞ ካልፈለግሽ አልፈልግም ያረጋጭ ለፓስፖርት ነው እሺ የፈለኩት በእንግሊዝ ሊሄድ ነው የመጀመሪያም ልጅ እሺ ይስተካከሉ መጀመሪያ ያስተካከሉ እንደሱ ሁለተኛውም ልጅ ሆስፒታል ነው የሚሰራው በእንግሊዝ ዶክትሬት ነው ቆይ ወሬ በኋላ ይደርሳል ፋዘር ቀስ ተረጋጉ ትንሽ ዞር ትንሽ ሶስተኛውም ልጅ እዛው ነው እንትን ኮንስትራክሽን ነው የሚሰራው አረ ፋዘር ወሬው በኋላ ይደርሳል እንዴ ምን አገባን ሲጀመርኛ ይሄም ከዛው ነው መጣው በእንግሊዝ ነው ያመጣችልኝ አረ ፋዘር ምን ሆኑ እንዴ ስልኩ በኋላ ይደርሳል ነው አንተም ብዬው አጣሁት እሺ በኋላ ይደርሳል ስልኩ ይስተካከሉ መጀመሪያ አስተካክሉ አራተኛው ልጅም እንትን ይከታተላል ሁሉም ነገር ይከታተላል ሲጀመርኛ ከስራ ውጭ አይመለከተንም ሌላ አንድ ፎቶ አላችሁ እሱ ይሆንላችሁ አሉት በቃ ይበቃል አምስተኛውም ልጅ ተቀበል በሞትኩት ቆንጂት ሰምቻለሁ እንዳገባሽ ጎጆሽ እንዴት ቀና ልጆችሽ አደጉ ባል ትዳር ስጤና ያዝም ማረዳት ሂሳብ ከኔ ቁረጥ ለከፈለላት ነው ልብና ጆሮአን ባንድ ቀን መሰጥ ያዝ በሞት ያዝ ጠንካ ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ስከፍል ነው የኖርኩት መውደዴን ስከፍል እምነቴን ስከፍል መክፈሌን ይጣ ለዚች ከፍላለሁ ያቺ እስክትመጣ ተስማምቶሻል በጣም የኔን እንኳን ተይው ማፈቅራትን እንጂ ምግባባት አላጣ ባልሽ ይወድሻል አንቺስ ቆይ ወደድሽው ለሱ ክፍት ሆነለት በኔ ይቆለፍሽው እኔን እንኳን ተይው ለማዬ ብዬ ባንቺ ስም ያለ ሴት አገባው በቀደም ከሷ ወለድኩ እንጂ የፍቅር ፊርማዬ አንቺ አልተቀደለም ያማል ግን በጣም የፍቅር ክፋቱ ለይሉኝታ ብሎ ለውለታ ብሎ በፍጹም አይመጣ ማን ረዳት ልጅት ቤቷ ነው እዚህ ጋር ወርዳት ወራጅ አለ ውረጂ በባባም ከልብ ያፈቀረ ቢሸኝ ነው እንጂ አንድ ቤት አይገባም ውረጂ አንድ ላይ አንድም ከትዳሬ አንድም ከልቤ ላይ ደህና ሰንብች ወለታ የለሽ Bagage sani